ሌላው ደግሞ ከንፈራቸው ሊጠቁር ይችላል። እንደዚህ የመፍጨርጨር አይነት ነገር የቆየ ከሄደ ደግሞ ራስንም እስከ መሳት ድረስ ሊያደርስ ይችላል ማለት ነው። ስለዚህ ትንታ ሲያጋጥመን ምን ማድረግ አለብን የሚለውን ነገር እናያለን። የመጀመሪያው ወደ ዲቴይሉ ከመግባታችን በፊት ማንኛውም ትን ያለው ሰው ወይ ሲያጋጥመን ወይንም ደግሞ ራሳችን ሲያጋጥመን የመጀመሪያ ማድረግ ያለብን ምንድነው? ያንን ትን ያደረገንን ነገር ምን እንደሆነ ማወቅ አለብን። ወይንም ሰው ከሆነ ትን ያለው ደግሞ መጠየቅ አለብን ማለት ነው። ለምን ኋላ ላይ ለህክምና ስለሚረዳ ማለት ነው። ሁለተኛ ሌላ የምናደርገው ነገር ምንድነው? ያ ትን ያስባለው ነገር አፍ ላይ የሚታይ ከሆነ ያንን ነገር ማስወገድ ይኖርብናል ማለት ነው። ለምሳሌ ህፃናት እንደዚህ አፋቸው ላይ የተቀረቀረ አይነት ነገር ካለ የሚታይ ከሆነ ብቻ ማውጣት አለብን። የማይታይ ከሆነ መነካካት አያስፈልግም። እንዳውም ጉዳቱ ሊያመዝን ይችላል ማለት ነው። ሶስተኛ የምናደርገው ምንድነው? ቶሎ ሰው የሚረዳንን ሰው መጥራት አለብን። ልክ ያ ነገር ሲያጋጥመን የሚረዳን በቀላሉ መዳን የምንችለው ነገር ሊሆን ይችላል ማለት ነው። ሌላው ደግሞ ምንድነው? ያ ሰው ልክ እየሳለ ያንን ያ እንትን ያለውን ያ ትን ያስባለውን ነገር እንዲያወጣው እንዲስል ቶል ኢንከሬጅ ከፍ ብሎ ደረታቸው ታችኛው ፓርቱ ከጡታቸው ልቀጥሉ አለው ላይ መሃል ላይ ማለት ነው የምናደርገው። ሁለተኛው ምንድነው? ከአንድ አመት በላይ ላሉ ህፃናት ወይንም ለትልቅ ሰዎች ነው። ምንድነው የመጀመሪያ የምናደርገው ምንድነው? ልክ ከጭንቅላታቸው ትንሽ ጎንበስ እንዲሉ እንደዛው እንደቆሙ ጎንበስ እንዲሉ እናደርግና ጀርባቸውን 5 ጊዜ በደንብ በመዳፋችን መምታት ይኖርብናል ማለት ነው። ያም ሆኖ ብዙም ማይሻሻል ከሆነ ምንድነው? ከኋላቸው ነውና እነሱ ከፊት ለፊት እንደዛው ጎንበስ እንዳሉ በሁለት እጃችን ሆዳቸውን በመጫን 5 ጊዜ እንጫናቸዋለን በደንብ ማለት ነው። በሁለት እጃችን ይዘን የት ላይ ነው የምንይዘው? ልክ ከንብርታችን ከፍ ብሎ ከጎን አጥንታችን እንዳለቀ ሆዳችን መጀመሪያ ላይ ማለት ነው። ከደረታችን አልቆ ወደ ሆዳችን መጀመሪያ ላይ ልክ ከንብርታችን ከፍ ብሎ ያለው ቦታ ላይ እዛ ላይ ነው የምናደርገው ማለት ነው። ያንንም 5 ጊዜ እናደርጋለን ማለት ነው። ለኛው ለርጉዝ ሴቶች ነው። የርጉዝ ሴቶች እንደሚታወቀው ልጁ ሆዳቸው ላይ ስለሚኖር ሆዳቸውን አይደለም እንትን የምንለው ይዘን ሆዳቸውን አብዶሚናል ትረስት የሚባለውን አይደለም የምንሰራው። በዛ ምትክ ምንድነው? ደረታቸው ላይ ነው እጃችንን የምናሳርፈው። ለርጉዝ ሴቶች ደረታቸው ላይ ነው ማለት ነው። ልክ በጡታቸው ትክክል ሁለት እጃችንን በማስገባት ወደ ኋላ የምንጫነው ደረታቸውን ነው፣ ሆዳቸውን አይደለም ለርጉዝ ሴቶች ማለት ነው። ልዩነቱ እሱ ብቻ ነው። ከዛ በኋላ የምናደርገው ምንድነው? ይሄንንም አድርገን ሰዎቹ ላይሻላቸው ይችላል። ወይንም ከመጀመሪያውም ደግሞ ቆይተውባቸው በጣም ተጎድተው ሊደርሱ ይችላሉ፣ ጸጥ ሊሉ ይችላሉ። ስለዚህ ምንድነው? ወደ ህክምና እርዳታ ሊያስፈልጋቸው ይችላል። እንደዚህ አይነት ነገር ሲያጋጥምኛ እነዚህን ነገሮች አድርገን ወደ ይሄ ምንድነው? ህክምና እስከሚደርሱ ድረስ ወይንም ያንን በማድረግ እንረዳቸዋለን። ሌላኛው ምንድነው? ሁሉም
እንደዚህ አይነት ነገር ያጋጠመው ሰው ወደ ሆስፒታል መሄድ አለበት ቢሻለውም ማለት ነው። ይህ ቢሻለንም ወደ ሆስፒታል ሄደን ደግሞ ቼክ ማድረግ ይኖርብናል። እዛው ላይ የቀረ ነገር ስለሚኖር ቼክ ማድረግ ጥሩ ነው።